ሰላም እናቶችና የስለ ጤናው ዘኪድ ቻናል ተከታታዮች እንኳን ወደ ቻናሌ በደህና መጡ። ዛሬ በጣም አስፈላጊ ርዕስ እንመለከታለን። በእርግዝና ጊዜ ሊታዩ የሚችሉ አደገኛ ምልክቶች። እነዚህ ምልክቶች በጊዜው መለየት የእናትና የሕፃን ሕይወት ሊያድን ይችላል። ቪዲዮ ጠቃሚ ነው ብላችሁ ካመናችሁ ቻናሉን ላይክ እንዲሁም ሰብስክራይብ ማድረግ አትርሱ። በእርግዝና ጊዜ ከሚከሰቱ አደገኛ ምልክቶች በመጀመሪያ ደረጃ የምናየው በእርግዝና ጊዜ የሚከሰት ከፍተኛ የሆነ የደም መፍሰስ። ምናልባት በእርግዝና ጊዜ የሚፈስ ደም ቀላል ቢመስልም አደገኛ ሊሆን ይችላል። በተለይ በመጀመሪያዎቹ 3 ወራት የሚከሰተው የደም መፍሰስ የፅንስ መጥፋት ወይም ውርጃ ምልክት ሊሆን ይችላል። ስለ ውርጃ በሌላ ጊዜ ሌላ ቪዲዮ እሰራላችኋለሁ። በሚቀጥሉት ወራቶች ወይም ደግሞ ከ3 እስከ 9 ወር ባለው ድረስ ውስጥ የሚፈስ ደም መፍሰስ ደግሞ ከፍተኛ አደጋ ሊያመጣ ይችላል። ለምሳሌ ወይም ምክንያቶቹ የእንግዴ ልጁ አቀማመጥ ልክ አለመሆን ሊሆን ይችላል። ፕላሴንታ ፕሪቪያ ወይም ፕላሴንታ አብራብሾ ማለት የእንግዴ ልጁ አቀማመጥ ከመደበኛው ወይም ከተለመደው አቀማመጥ የተለየ ቦታ ላይ ሲቀመጥ ወይም የእንግዴ ልጁ ቀድሞ ምጥ ከመጀመሩ በፊት ከማህፀን ጋር ሲላቀቅ፣ እነዚህ አይነት ነገሮቹ እንደ ምክንያት ሊጠቀሱ ይችላሉ። ስለዚህ ማንኛውም በእርግዝና ጊዜ የደም መፍሰስ ከተከሰተ ወዲያውኑ ወደ ጤና ተቋም መሄድ አስፈላጊ ነው። ሌላውና ሁለተኛው ምልክት ምንድን ነው? ከፍተኛ ራስ ህመም ነው። እንዲሁም የአይን ጭጋግ። በጣም ከባድ የሆነ ራስ ህመም፣ የአይን ጭጋግ ወይም ብርሃን ማየት መቸገር ብለሪንግ ኦፍ ቪዥን፣ እንዲሁም ፊት ወይም እግር ከማበጥ ጋር ከተከሰተ ይህ ከፍተኛ ደረጃ የደረሰ የደም ግፊት ምልክት ሊሆን ይችላል። ይህ ሁኔታ ወዲያውኑ ወይም ቀድመን ካልተቆጣጠርነው ወይም ካላከምነው አደገኛ ሊሆን ይችላል። ስለዚህ አንዲት ነፍሰ ጡር እናት ከባድ የሆነ የራስ ህመም፣ የአይን ጭጋግ ወይም ለእይታ መቸገር በሚገጥማት ጊዜ እንዲሁም የእግር፣ የፊት፣ የእጅ ማበጥ ሊሆን ይችላል። እነዚህ ምልክቶች ካሉ ወዲያውኑ ወደ ጤና ተቋም መሄድ አስፈላጊ ነው። በሶስተኛ ደረጃ የምናየው የእርግዝና ጊዜ አደገኛ ምልክት ከፍተኛ የሆነ ትኩሳት ወይም ሙቀት ነው። ከፍተኛ የሆነ ሙቀት በመጀመሪያ ምናልባት በወባ በሽታ ተይዘን ሊሆን ይችላል። ሁለተኛ ኢንፌክሽን ሊያሳይ ይችላል። ስለዚህ በራሳችን በቤታችን የምናገኘው መድኃኒት ወይም ማስታገሻ መድኃኒት በመውሰድ ቤታችን ላይ ጊዜ መውሰድ አያስፈልግም። አንዳንድ መድኃኒቶች ምናልባትም በእርግዝና ጊዜ የማይወሰዱ ስለሚሆኑ በጤና ተቋም ብቻ የታዘዘ መድኃኒት ነው መወሰድ ያለበት። ስለዚህ እንደዚህ አይነት ነገሮች ሲሆኑ ወዲያውኑ ወደ ጤና ተቋም መሄድ ይኖርብናል ማለት ነው። በአራተኛ ደረጃ የምናየው የፅንስ እንቅስቃሴ መቀነስ ነው። በተለይ ከ7 ወር በኋላ የፅንሱ እንቅስቃሴ መቀነስ አደገኛ ምልክት ነው። በቀን ብዙ ጊዜ የምትሰማው እንቅስቃሴ ቢቀንስ ወይም ፈጽሞ ካልተሰማ የእርግዝና ጊዜ አደገኛ ምልክት ሊሆን ይችላል። እዚህ ላይ በተለይ በመጨረሻዎቹ ወይም ደግሞ 9ኛው ወር አካባቢ ምናልባት 7ኛው ወር 8ኛው ወር ሲንቀሳቀስ እንደነበረው ላይንቀሳቀስ ይችላል። ምክንያቱም የፅንሱ ማደግ ከማህፀን ጥበቱ ጋር ተያይዞ ወይም ደግሞ ወደ ታችኛው የማህፀን ክፍል ስለሚገባ እንቅስቃሴው በተወሰነ መጠን ሊቀንስ ይችላል። ነገር ግን ቢያንስ በቀን ከ10 ጊዜ በላይ መንቀሳቀስ መቻል አለበት። ይህ ካልሆነ ወዲያውኑ ወደ ጤና ተቋም መሄድ አለብን ማለት ነው። በአምስተኛ ደረጃ የምናየው ምንድን ነው? ከባድ የሆድ ህመም ነው። በተለይ ይህ ከባድ የሆድ ህመም ከደም መፍሰስ ጋር ከተከሰተ በጣም አደገኛ ምልክት ነው። በአጠቃላይ የእርግዝና ወይም እርግዝና የተፈጥሮ ሂደት ቢሆንም አንዳንድ ጊዜ አደገኛ ሁኔታዎች ሊከሰቱ ይችላሉ። እነዚህ ምልክቶች በጊዜው መለየት በጣም አስፈላጊ ነው። ማንኛውም እንግዳ ምልክት ካለ ምናልባት ይሻለኛል ብላችሁ ጊዜ መውሰድ አያስፈልግም። በቅርብ ወዳለ ጤና ተቋም መሄድ በጣም አስፈላጊ ነው። ቪዲዮ ጠቃሚ ከሆነ ላይክ ያድርጉ። ለሌሎች እናቶች መልእክቱ ይደርስ ዘንድ ያጋሩ ወይም ሼር ያድርጉ። እንዲሁም ቻናሌን ሰብስክራይብ በማድረግ የሚቀጥሉት ቪዲዮዎች